ያለው አማራ በእጅህ ነው በክንድህ ነው አልሞትም ፈሪ ነኝ ስትል ደግሞ ማልቀስ የለም ስሞታ የለም ዝም ብለህ ዋጥ አርጋት ችግሩ አሁን የተነሱበት በአማራው ላይ የተነሱበት ጠላቶቹ ትግሬውም ሆነ ኦሮሞው አማራ ከነሱ ዝቅ ብሎ አገልጋያቸው ሆኖ እንዲኖር እንኳን አይፈቅዱለትም ችግሩ ያ ነው they just want to get rid of Amharas ይሄ ነው በቃ መጥፋት አለባቸው አማራዎች በፍጹም መኖር የለባቸው ብለው ነው የተነሱት ስለዚህ የሚለማመጠው አዳነች አቤቤ ስርስሯ የሚሮጠው አማራ ጽዋው ይደርሰዋል የግፉ ጽዋ ይደርሰዋል እሱንም አይለቀውም ኦሮሞ ለጊዜው ግን በአካባቢው የሆነ ስራ እንዲሰራለት በአካባቢው በደንብ ትሪት ያደርገዋል በመጨረሻ ላይ ግን አርመጥምጦ ይጥለዋል